ሰባት የሰው ልጆችን የሚያጠፉ ወንጀሎችን ተጠንቀቁ የሰው ልጆችን የሚያጠፋ ሰባት ወንጀሎችን ተጠንቀቁ አሉ አልኢሽራኩ ቢላህ በአላህ ላይ ማጋራት ወሲህር መጠንቆል ማስጠንቆል وقتل النفس التي حرم الله إلا بالحق الله حرم ያደረጋትን የሰው ልጅን ነፍስ ማጥፋት ወይ መግደል وأكل الربا የወለድን ገንዘብ መብላት وأكل المال اليتيم የቲሞች አባታቸው ያለ ጥሎላቸው የደን ገንዘብ መጠበቅና ማፋፋትና ማሳደግ ሲገባ አያቁም አይደምሩም አይቀንሱም ብሎ ደግሞ የነሱን ገንዘብ መብላት وقصف المحسنات المؤمنات الغافلات ስድስተኛ ከባድ ወንጀል ብሎ ደግሞ ነብዩ የነገሩ ምንድነው وقصف المحسنات المؤمنات الغافلات ወንድ አስባ ማታቅ ወደ ወንዶች ዞራ ማታቅ ጥቡቅ የሆነ ሴት በዝሙት መጠርጠር ሙእሚናት ለሐራም ሳይሆን ለሐላል ዝግጁ ሆነች ናት እቺ ልጅን ስሟ ማጥፋት አሉና ወተወሊ يوم الزحف አሉ ሰባተኛው ደግሞ ሙእሚኖች ለትግል ጃሃር ላይ ገብቶ በዛ ጃሃድ ሜዳ ላይ ሸሽቶ መውጣት አሉ አራ እኛም ሳናቁ ነው መጀመሪያ የመጣ ነው ብሎ ከወጣ ከከባባድ ወንጀል ነው ብለው ነብዩ አለይሂ ሰላቱ ወሰለም ነገሩ ግን አሁን ሰባቱንም ስናያቸው